አንድ የተሳፋሪ አውሮፕላን ወደ ማረፊያ መንገዱ እየተቃረበ ይታያል። በመቶዎች የሚቆጠሩ አይኖች በአውሮፕላኑ ላይ ተተክለዋል። የአደጋ ጊዜ አገልግሎት ተሽከርካሪዎችም በማረፊያ መንገዱ ጎኖች ተሰልፈዋል። ፓይለቶች አውሮፕላኑን በቁጥጥር ስር ለማቆየት ከፍተኛ ትግል እያደረጉ ነው። ከዚያ ማንም ያልጠበቀው ነገር መታየት ጀመረ። የፊት ጎማው ተሰብሮ ለማረፍ የተቸገረውን አውሮፕላን ለመደገፍ አንድ ፒክአፕ መኪና ከአውሮፕላኑ ስር ሲገባ ታየ። ከአውሮፕላኑ ፍጥነት ጋር እኩል እየነዳ ነው። የአውሮፕላኑ ፊት ለመደገፍ እየተዘጋጀ ይመስላል። ተራ የሚመስል ፒክአፕ መኪና ሙሉ ተሳፋሪ አውሮፕላንን ሊያድን እንደሚችል ዓለም ሁሉ አየ። ብዙዎች ይህንን ተንቀሳቃሽ ምስል ተቀባብለው አይተውታል። አንዳንዶች ይህንን በአቪዬሽን ታሪክ ውስጥ ታላቁ የማዳን ተግባር ብለው ጠሩት። ሌሎች ደግሞ ተአምር ብለው ሰየሙት። አውሮፕላንን ያዳነው ፒክአፕ መኪናና ከዚያ በስተጀርባ የተደበቀው አስደንጋጭ እውነት። Every flight has a destination. እንደ አውሮፓውያን አቆጣጠር 2011 ዓመተ ምህረት ማህበራዊ ሚዲያ በፍጥነት እያደገ ነበር። ቪዲዮዎች በአንድ ሌሊት ውስጥ ቫይራል ይወጣሉ። ከሺዎች ቪዲዮዎች መካከል ግን አንዱ በተለየ ሁኔታ የሰዎችን ትኩረት ሳበ። ቪዲዮው የአደጋ ጊዜ ማረፍ ቀረጻ ነበር። በቪዲዮ ውስጥ አንድ ተሳፋሪ አውሮፕላን የፊት ጎማው ተበላሽቶ ለማረፍ ሲቃረብ ይታያል። በአቪዬሽን ውስጥ ይህ ትልቅ ችግር ነው። ከዚያ ሰዎች ያልተለመደ ነገር አዩ። አንድ ፒክአፕ መኪና ከአውሮፕላኑ በታች በፍጥነት እየነዳ ገባ። ልክ የተሰላ የሚመስል ቦታ ላይ ነበር። ከአውሮፕላኑ ፍጥነት ጋር ተመሳሳይ ፍጥነት ነበረው እና ከዚያ ሰዎችን ያስደነገጠ ቅጽበት ተፈጠረ። አውሮፕላኑ በፒክአፕ መኪናው ላይ አረፈ። መኪናውም የአውሮፕላኑን ፊት እንደደገፈ አውሮፕላኑ ያለምንም አደጋ ሙሉ ለሙሉ ቆመ። በመጀመሪያ እይታ ይህ የማዳን ሥራ እጅግ ድንቅ ነው። ነገር ግን ፓይለቶችና መሐንዲሶች ቪዲዮውን ባዩ ጊዜ ወዲያውኑ ጥርጣሬ አደረባቸው። ምክንያቱም አውሮፕላኖች እንደዚህ አይሰሩም። እስቲ ለአንድ አፍታ የተሳፋሪዎች አውሮፕላን ክብደትን አስቡት። ትንሽ የሚባለው የተሳፋሪ አውሮፕላን እንኳን በ10 ሺዎች ኪሎ ግራም የሚቆጠር ክብደት አለው። አንዳንዶች ደግሞ ከዚያም በላይ ይመዝናሉ። አሁን ይህንን ከአንድ ፒክአፕ መኪና ጋር አወዳድሩት። ልዩነቱ እጅግ ትልቅ ነው። አንድ ፒክአፕ መኪና የአውሮፕላኑን ፊት ተሸክሞ ሊያሳርፍ ይችላል የሚለው ሐሳብ በራሱ ብዙ ጥያቄዎች ያስነሳል። መኪናው ከአውሮፕላኑ ፍጥነት ጋር እንዴት በትክክል እኩል ሆነ? ሹፌሩ እንዴት በሴንቲሜትሮች የሚለካ ትክክለኛ ቦታ ላይ ያለምንም ስህተት እንዴት ተገኘ? የመኪናው የሰስፔንሽን ስርዓት ያንን ያህል ኃይል እንዴት ይቋቋማል? እና ከሁሉም በላይ መኪናው እንዴት ምንም ጉዳት አልደረሰበትም? በዓለም ዙሪያ ያሉ የአቪዬሽን ባለሙያዎች ቪዲዮውን በጥልቀት መመርመር ጀመሩ። እያንዳንዱን ፍሬም ተመለከቱ፣ ቁጥሮችን አሰሉ፣ ፊዚክስ ተጠቀሙ እና እያዩ በሄዱ ቁጥር ታሪኩ ይበልጥ አስገራሚ የሆነ መጣ። ምክንያቱም የፊዚክስ ሕጎች ከቪዲዮ ጋር አልተስማሙም። ነገር ግን ይህ ቪዲዮ
አሁንም በኢንተርኔት ላይ በፍጥነት እየተሰራጨ ነው። ሚሊዮኖች ይህንን የሚያዩት እውነት የአቪዬሽን ተአምር እንደሆነ አምነው ተቀብለዋል። ነገር ግን እውነቱ ከሁሉም ተደብቆ ነበር። ባለሙያዎች ለምን እንደጠረጠሩ ለመረዳት እውነተኛ የአቪዬሽን አደጋዎችን መመልከት አለብን። የፊት ማረፊያ ጎማ መበላሸት በእርግጥ ይከሰታል። በአቪዬሽን ታሪክ ውስጥ ብዙ ፓይለቶች የፊት ጎማቸው ሳይከፈት ለማረፍ ተገደዋል። እንደዚህ ሲሆን የተወሰኑ ሂደቶችን ይከተላሉ። ተሳፋሪዎችን ያዘጋጃሉ፣ የአደጋ ጊዜ ቡድኖችን ይጠራሉ። አስፈላጊም ከሆነ አውሮፕላኑ የተወሰነ ነዳጅ እንዲያቃጥል አየር ላይ ይሽከረከራል። ከዚያ በጥንቃቄ ለማረፍ ይገደዳሉ። ፓይለቶች በመጀመሪያ የኋላ ጎማዎችን ያሳርፋሉ። ከዚያ የአውሮፕላኑን አፍንጫ በተቻለ መጠን ለረጅም ጊዜ ከፍ አድርገው ይይዛሉ። በመጨረሻም የፊት ክፍሉ መሬቱን ይነካል። እሳት እንደሚመስሉ ብልጭታዎች ሊወጡ ይችላሉ። አካሉ ከመሬት ጋር ሊፋጭ ይችላል። ግን ዋናው ግብ አውሮፕላኑን በቁጥጥር ስር ማቆየት ነው። ምንም ፒክአፕ መኪና አያስፈልግም። እንዲያውም በአቪዬሽን ታሪክ ውስጥ አውሮፕላንን በፒክአፕ መኪና ተደግፎ ለማሳረፍ የሚባል ሴፍቲ ፕሮቶኮል በፍጹም የለም። ስለዚህ ይህ ቪዲዮ የበለጠ አጠራጣሪ አድርጎታል። ቪዲዮ በፍጥነት የተሰራጨበት ዋናው ምክንያት ሰዎች የጀግና ታሪኮችን ይወዳሉ። እናም በዚህ ታሪክ ውስጥ የፒክአፕ ሹፌሩ ጀግናው ነበር። እስቲ ጫናውን አስቡት። አንድ አውሮፕላን ወደ አንተ እየወረደ ነው። በመቶዎች የሚቆጠሩ ሕይወቶች በአንተ እጅ ላይ ነው። በአንዲት ስህተት ሁሉም ነገር ሊበላሽ ይችላል። ይህ የሆሊውድ ፊልም የሚመስል ታሪክ ነበር። ተራ ሰው ያልተለመደ ጀግንነት ሲያሳይ፣ የራሱን ሕይወት ለሌሎች ሲል ለአደጋ ሲያጋልጥ፣ ሰዎች ይህንን ታሪክ ወደዱት። ግን ብዙዎች አንድ አስፈላጊ ጥያቄ አልጠየቁም። ይህ ሹፌር ማን ነው? ስሙ ማን ነው? አደጋው የተከሰተው የት ነው? የትኛው አየር መንገድስ ነበር? የክስተቱ ሪፖርት የት ነው? በእውነተኛ የአቪዬሽን አደጋ ውስጥ ሁሉም ሪፖርቶች ይደረጋሉ። ምርመራዎች አሉ፣ ምስክሮችም አሉ። ግን በዚህ ታሪክ ውስጥ ምንም አልነበረም። እና ለዚህ በጣም ጥሩ ምክንያት ነበር። ጥርጣሬዎች እየበዙ በሄዱ ቁጥር በዓለም ዙሪያ ያሉ የአቪዬሽን አድናቂዎች፣ ጋዜጠኞች፣ ባለሙያዎች የእውነት ፍለጋ ጀመሩ። በመጀመሪያ ቀላል የሚመስሉ ጥያቄዎችን ጠየቁ። ይህ አደጋ የተከሰተው በየትኛው አየር ማረፊያ ነው? አውሮፕላኑ የየትኛው አገር አየር መንገድ ነው? ፓይለቶቹ እነማን ነበሩ? ተሳፋሪዎችስ ምን ተናገሩ? ነገር ግን ለእነዚህ ጥያቄዎች መልስ አልተገኘም። ምክንያቱም ክስተቱ የተመዘገበበት አንድም ሪፖርት አልነበረም። በአቪዬሽን ዓለም ይህ እጅግ አስገራሚ ነገር ነው። ምክንያቱም ትንሽ ክስተት እንኳን ቢሆን ይመዘገባል። አንድ ወፍ ከአውሮፕላን ጋር ቢጋጭ እንኳን ሪፖርት ይጻፋል። ነገር ግን ይህ የተባለው የዘመኑ ትልቅ የማዳን ተግባር ምንም የተመዘገበ መረጃ አልነበረውም። ይህ ነበር ሰዎችን ወደ ትክክለኛ እውነት የመራቸው። ከብዙ ሳምንታት ምርመራ በኋላ እውነቱ ተገለጠ። እናም ብዙዎች ደነገጡ። ምክንያቱም
ያ ታዋቂ የማዳን ታሪክ በፍጹም አልተከሰተም። አዎ አልተከሰተም። ያ ቪዲዮ የዜና ቀረጻ አልነበረም። የደህንነት ካሜራ ቀረጻም አልነበረም። የሰራተኞች ቪዲዮም አልነበረም። እውነቱ ማስታወቂያ ነበር። አውሮፕላኑ፣ አደጋው፣ ጀግናው ሹፌር፣ የማዳን ተግባሩ፣ ሁሉም ነገር ለአንድ ዓላማ የተዘጋጀ ነበር። ይህም የመኪና ማስታወቂያ ለመስራት። ይህ ቪዲዮ የተሰራው የኒሳን ፍሮንቲር ፒክአፕ መኪና ለማስተዋወቅ ነበር። የማስታወቂያ ኩባንያው አንድ ቀላል ሐሳብ ነበረው። ሰዎች የማይረሱት ማስታወቂያን መፍጠር እና ተሳካላቸው። ምክንያቱም ከ15 ዓመታት በኋላ እንኳን ሰዎች ስለዚህ ቪዲዮ እየተናገሩ ነው። በዚያ ጊዜ የኮምፒውተር ምስል ቴክኖሎጂዎች በፍጥነት እያደጉ ነበር። ስለዚህ እውነት የሚመስል ቪዲዮ መፍጠር ተችሎ ነበር እና ብዙ ሰዎች በዚያን ጊዜ እንደ ዛሬው የምስል ማታለያዎችን አያውቁም ነበር። ስለዚህ አመኑት። አሁን አንድ ጥያቄ ይነሳል። ብዙ ሰዎች ለምን አመኑት? መልሱ ከአቪዬሽን ይልቅ ከሰው አእምሮ ጋር የተያያዘ ነው። ሰዎች አስደናቂ ታሪኮችን ይወዳሉ። በተለይ ከሞትና ከሕይወት ጋር የተያያዙ ታሪኮች፣ አደጋ፣ ጭንቀት፣ ጀግንነት፣ ማዳን፣ እነዚህ ሁሉ ሰዎች የሚወዷቸው ነገሮች ናቸው። ቪዲዮ እነዚህን ሁሉ አንድ ላይ አሰባስቦ ነበር። ስለዚህ ብዙዎች ከማሰብ በፊት አመኑት፣ ከመጠየቅ በፊት ተደነቁ። ምንም እንኳን ይህ ታሪክ ሐሰት ቢሆንም እውነተኛ የአቪዬሽን ጀግናዎች አሉ። ሁለቱም ሞተሮች ካጡ በኋላ አውሮፕላንን ያሳረፉ ጀግና ፓይለቶች፣ በከባድ አደጋ ውስጥ መቶዎችን ያዳኑ ሰራተኞች አሉ። የዛሬዎቹ አስተማማኝ አውሮፕላኖች የነደፉ መሐንዲሶች አሉ። እነዚህ ሰዎች ቫይራል ላይሆኑ ይችላሉ፣ ግን የሰሩት ነገር እውነተኛ ጀግንነት ነው እና በብዙ መልኩ ከዚህ ማስታወቂያ የበለጠ አስደናቂና አስገራሚ ታሪኮች ተሰርተዋል። አንድ ፒክአፕ መኪና በእርግጥ የተሳፋሪ አውሮፕላንን አላዳንም። መልሱ ፍጹም አላዳንም። መልሱ ቪዲዮ እውነት አይደለም። ያ ታዋቂ ቪዲዮ እውነተኛ የአቪዬሽን ክስተት አልነበረም። እሱም የተገነባ ታሪክ ነበር። አስደናቂ የሆነ ማስታወቂያ። ነገር ግን ይህ ታሪክ የሚያስተምረን ነገር አለ። በዛሬው የዲጂታል ዓለም የምናየው ሁሉ እውነት አይደለም። አንዳንድ ጊዜ ከታሪኩ የበለጠ አስደናቂው ነገር ሰዎች እንዴት በቀላሉ እንደሚያምኑ ነው። ይህን ቪዲዮ ከወደዳችሁት ሌሎች እውነተኛና ሚስጥራዊ የአቪዬሽን ታሪኮችን ለማየት የአቪዬሽን ወርልድ ስቶሪ ቻናላችንን ሰብስክራይብ ማድረግ አትርሱ። ምክንያቱም አንዳንድ ጊዜ እውነቱ ከታሪኩ የበለጠ አስደናቂ ነው። እውነቱ ከተረቱ የበለጠ አስደናቂ ነው። Every flight has a destination.